ይሄኛውን 30 ዶላር እንዴት ዊዝድሮ እንደማድረግ አሳያችኋለሁ ማለት ነው። ባለፈውም አድርጌያለሁ ማለት ነው። እዚህ ጋር ሳይሆን ዊዝድሮዋል የሚለውን ስትጫኑ ከዛ በኋላ ዊዝድሮዋል የሚለውን ከተጫናችሁ በኋላ እዚህ ጋር ያለችውን ስትነኩት የዊዝድሮ ሂስትሪያችሁን ይነግራል ማለት ነው። ሶ እዚህ ጋር እንደምትመለከቱት ከዚህ በፊት 30 ዶላር አውጥቻለሁ። ከዛ ቪዲዮም ሰርቼ ነበር ማለት ነው። ሶ ዛሬ ደግሞ ይሄኛውን 30 ዶላር እንዴት እንደማወጣ በኢትዮጵያ 6580 ምናምን ብር የሰሩትን እያወጣው አሳያችኋል ማለት ነው። ሶ እዚህ ጋር ሞልቶልኛል ማለት ነው። ሶ እዚህ ጋር እንደምትመለከቱት 100% ይላል ማለት ነው። እኔ ምንድነው ማረገው አሁን ዊዝድሮዋል የሚለውን ብቻ ነው ማለት ነው የሚጫነው ማለት ነው። እዚህ ጋር ዊዝድሮዋል የሚትላለች አይደል? እቺን ስጫን ዊዝድሮ ያደርግልኛል ማለት ነው። ዊዝድሮ የሚያደርግልኝ ወደ ባይናንስ ሳይሆን ወደ ሜታ የምንለው ነው ማለት ነው። እዚህ ጋር ሜታ የሚል አለ ማለት ነው። ሜታ ዋሌት የሚለው ውስጥ ይገባልኛል ማለት ነው። ሶ እዛም ያለውን ነገር አሳያችኋለሁ ማለት ነው። ሜታ ዋሌት ማለት የሆነ እንደ ባንክ አካውንታችሁ ነው ማለት ነው። እዛ ውስጥ ይቀመጥላችኋል ማለት ነው። ሶ እዚህ ጋር እንደምትመለከቱት ባላንሱ 0 ነው ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ባለፈው ያወጣሁት ነው ማለት ነው። ሶ እዚህ ጋር 30 አውጥቻለሁ። ለትራንዛክሽኑ 2 ቆርጧል ማለት ነው። ሶ ለትራንዛክሽኑ 2 ቆርጧል። እዚህ ጋር 28 ዶላር ነው ማለት ነው የገባልኝ በቲአርኤክስ ኔትወርክ ነው ማለት ነው ያወጣሁት ማለት ነው። ሶ እዚህ ጋር ካሽ አውት የሚለውን ወደዚህ ልኬ አሳያችኋለሁ ማለት ነው። ሶ ባክ ብዬ ምንድነው የሚለው 30 ዶላር ብዬ ከዛ በኋላ ዊዝድሮዋል የሚለውን እጫናለሁ ማለት ነው። ሶ ዊዝድሮዋል የሚለውን ከተጫንኩ በኋላ ምንድነው የሚለው ጎቱ ሜታ ዋሌት የሚል አለ አይደል? እሱን እጫናለሁ ማለት ነው። ሶ እስቲ አብረን በስንት ደቂቃ ውስጥ እንደሚገባ እናያለን ማለት ነው። ሶ አሁን ለምሳሌ ፕሮሴስ ነው ማለት ነው የሚለው ማለት ነው። ትንሽ ሊቆይ ይችላል ማለት ነው። ቢያንስ 1 ሰዓት 2 ሰዓት ሊቆይ ይችላል ማለት ነው። ሶ አብረን እንጠብቃለን ማለት ነው። ሶ እዚህ ጋር እንደምትመለከቱት ከ30 ወዲያውኑ 0.65 ሆኖልኛል ማለት ነው። ሶ እዚህ ጋር እንደምትመለከቱት እስቲ የቅድሟን ነክቼ አሳያችኋለሁ ማለት ነው። እቺን ነክቼ ሳሳያችሁ ምንድነው እስቲ አብረን እናያለን ማለት ነው። እዚህ ጋር እንደምትመለከቱት ፕሮሴሲንግ ይላል ማለት ነው። ትንሽ ቆይቶ ነው ማለት ነው የሚገባው ማለት ነው። ሶ አብረን በስንት ደቂቃ ውስጥ እንደሚገባ እናያለን ማለት ነው። ጌም በመጫወት ብቻ ነው ማለት ነው እየሰራሁት ማለት ነው። እናንተ መስራት ትችላላችሁ። የዚህንም ሊንክ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እናንተ ስቴፖች ስለምዘሉ ነው እንጂ መስራት ያልቻላችሁት ሁላችሁም መስራት ትችላላችሁ ማለት ነው። ሶ እስቲ አብረን እስከሚገባ እንጠብቃለን ማለት ነው። ባላንሳችንን ቼክ እናደርጋለን ማለት ነው። ሲገባ ደግሞ ዊዝድሮዋል እናደርጋለን ማለት ነው። እስቲ ባይናንስ ላይ ያለውን ባላንስ አሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት 30 ማለት ነው። ባለፈው አይ ቲንክ ወደ 36 ዶላር ነበር። እንደምትመለከቱት 30 ዶላር አለኝ ማለት ነው። ምንም እንትን ያልተነካን ማለት ነው። ባለፈው 36 ነበር፣ 6ቱን ሽጬያለሁ ማለት ነው። ሶ እናንተም 10 ዶላር ሲደርሱ በባይናንስ እንዲህ ማውጣት ትችላላችሁ ማለት ነው። ሶ አብረን ደግሞ ከዛኛው ደግሞ እያወጣን እዚህ ጋር አይ ቲንክ 58 ይሆናል ብዬ አስባለሁ ማለት ነው። ምክንያቱም ለትራንዛክሽን ፊ 2 ዶላር ስለሚቆርጥ ማለት ነው። ዊዝድሮ እያደረግን አብረን የምናይ ይሆናል ማለት ነው። በስንት ደቂቃ ውስጥም እንደምደርስም አብረን የምንመለከት ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ሜታ ዋሌት የሚል አለ ማለት ነው። እሱ ውስጥ ነው ማለት ነው የምንገባው ማለት ነው። እስቲ እንደገባ ለማየትም እዚህ ውስጥ ነው ማለት ነው ቼክ የምናደርገው ማለት ነው። እዚህ ጋር እንደምትመለከቱት ቀደም እንደምትመለከቱት 0 ነበር ማለት ነው። አሁን ስንት ሆነ? 30 ሆኖልኛል ማለት ነው። ያ ማለት ገብቷል ማለት ነው። እዚህ ጋር መመልከት ትችላላችሁ ማለት ነው። ቅድም እዚህ እቺ ብቻ ነች የነበረችው ማለት ነው። አሁን ለምሳሌ እዚህ ጋር ነው ማለት ነው ይገባልኝ ማለት ነው። ሶ ሙሉ ዲቴይሉን መመልከት ትችላላችሁ ማለት ነው። ይሄ ደግሞ የታችኛው የባለፈው ነው ማለት ነው። ባለፈው የገባልኝ ነው ማለት ነው። እዚህን ገብተን ዊዝድሮዋል ሂስትሪው ላይ መመልከት እንችላለን ማለት ነው። እዚህ ጋር ሰክሰስ ብሎኛል ማለት ነው። ሶ ይሄ ስራ እውነተኛ ነው ማለት ነው። እናንተ መስራት ትችላላችሁ። የዚህንም ሊንክ እዛ ቴሌግራም ቻናሌ ላይ ነው ማለት ነው ማስቀምጥላችሁ።
ደግሞ በስንት ደቂቃ ውስጥ እንደሚደርስ እናያለን ማለት ነው። በመቀጠል ምንድነው የምናደርገው እዚህ ካሽ አውት የሚለውን ነው ማለት ነው የምንጫነው ማለት ነው። ካሽ አውት የሚለውን ከተጫነን በኋላ እዚህ ጋር ከዚህ በፊትም እኔ የቲአርኤክስ 20 አድሬስ አስገብቻለሁ ማለት ነው። ሶ ምንም ማስገባት አይጠበቅኝም ማለት ነው። እዚህ ጋር እንደምትመለከቱት ኦል የሚለውን ነው ማለት ነው የሚመርጠው ማለት ነው። ከዛ በኋላ ለትራንዛክሽን ፊው $2 እንደሚቆርጥ አሳውቆኛል ማለት ነው። ሶ ወደ $28 ነው ማለት ነው እኔ ጋር የሚደርስልኝ ማለት ነው። በመቀጠልም እቺን ሰሚት የምትለዋን እጫናለሁ ማለት ነው። ሶ እዚህ ጋር ፒን ታስገባላችሁ ማለት ነው። የራሳችሁን እንደ ቴሌብር ነው ማለት ነው። ፒን አለው ማለት ነው። የራሳችሁን ታስገባላችሁ ማለት ነው። እዛ እኔ ያስገብቻለሁ ማለት ነው። በስንት ደቂቃ ውስጥም እንደሚገባ እናያለን ማለት ነው። ወደ ባይናንስ ሄደን ማለት ነው። ሶ እዚህ ጋር ኮምፕሊትድ ብሎኛል ማለት ነው። እኔ ደግሞ ወደ ባይናንስ ሄጄ እስቲ እጠብቀዋለሁ ማለት ነው። በስንት ደቂቃ ውስጥ እንደሚደርስ ምን ያህል ሰዓት እንደሚቆይ አብረን እናያለን ማለት ነው። እስቲ ቅድም 30 ነበር ማለት ነው። እስቲ አሁን እናያለን ማለት ነው። ሶ አብረን እስቲ እዚህ ጋር እንደምትመለከቱት ፕሮሴስ እያለ ነው ማለት ነው። እስቲ አብረን እናያለን ማለት ነው። እዚህ ጋር እንደምትመለከቱት እስቲ እንጠብቀዋለን ማለት ነው። ዲቴይሉን እስቲ እየገባልኝ ነው ማለት ነው። $28 እዚህ ጋር እንደምትመለከቱት USDT ሰክሰስ ብሎኛል ማለት ነው። እስቲ ወደ ወጥተን እስቲ እናያለን ማለት ነው። ገብቶልኛል ማለት ነው። ያው እዚህ ጋር እንደምትመለከቱት $58 ሆኖልኛል ማለት ነው። ያው ቅድም እንዳልኳችሁ ነው ማለት ነው። እኔም በቀላሉ የሰራሁት ነው ማለት ነው። ጌም ተጫውቼ ማለት ነው። እናንተ መስራት ትችላላችሁ። እንዳልኳችሁ ሊንኩን እዛ ቴሌግራም ቻናሌ ላይ ነው ማስቀምጥላችሁ ማለት ነው። ሶ እዚህ እንትኔም ገብቷል። እዚህ ጋር እንደምትመለከቱት እዚህም 58 ሆኖልኛል ማለት ነው። ኢሜይሌ ላይም ገብቷል ማለት ነው። እስቲ ደግሞ የገባውን ዲቴል መመልከት እንችላለን ማለት ነው። ይሄው እዚህ ጋር መመልከት እንችላለን ማለት ነው። የገባውን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ያለችዋን ክሊክ አድርገን ማየት እንችላለን ማለት ነው። ስንት እንደገባ እዚህ ጋር ባለፈው ይገባልኝ ነው ማለት ነው። እዚህ ጋር እንደምትመለከቱት ይገባልኝ ነው ማለት ነው። 28 እዚህ ጋር 15 ይገባልኝ ነው ማለት ነው። እናንተ መስራት ትችላላችሁ ማለት ነው። ሶ ደግሞ ለማረጋገጥ ወደ ኢሜይላችን ሄደን የምናረጋግጥ ይሆናል ማለት ነው። ይሄኛው በጣም በቀላሉ የሰራሁት ነው ማለት ነው። ሶ እስቲ ወደ ኢሜይሌ ደግሞ ሄጄ ላሳያችሁና እዚህ ጋር እንደምትመለከቱት የሆነ መጥቶልኝ ሰዓቱንም የኔን ሰዓት እዚህ ጋር ያለውን ስክሪኑ ላይ ያለውን ሰዓት ማመልከት ትችላላችሁ ማለት ነው። ሶ እንዴት ነው ከታች እያመጣኝ እንደሆነ እስቲ ሰዓቱን እንትን ለማድረግ አያሳይም ማለት ነው። ሰዓቱ 39 ይላል ማለት ነው። እዚህ ጋር 37 ነው ማለት ነው። ሶ እኛ ምን እናደርጋለን ማለት ነው። እንዲ ዲፖዚት የሚለው ውስጥ ገብተን ሙሉ ዲቴይሉን እናያለን ማለት ነው። ከባይ ምን ያህል ዶላር እንደገባልን እዚህ ጋር እንደምትመለከቱት $28 ገብቶልናል ማለት ነው። እንዳልኳችሁ የዚህንም ስራ ቴሌግራም ቻናሌ ላይ ነው ማለት ነው የማስቀምጥላችሁ። የቴሌግራም ቻናሌ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ ማለት ነው። ሶ የአሰራሩን ቪዲዮ እንዴት እንደምታገኙ ላሳያችሁ። ከገባችሁ በኋላ እዚህ ጋር ስለ አሰራሩ ቪዲዮ ሰርች ያለው ማለት ነው። እዚህ ጋር እቺን ፒን ያረኩትን ፒን ሜሴጅ የምትላለች አይደል? እሷን አንዴ ክሊክ ስታደርጉት ወዴት ይወስዳችኋል? ወደ ቪዲዮ ያለበት ማለት ነው። ይሄኛውን ቪዲዮ በመጀመሪያ ማየት አለባችሁ ማለት ነው። ከዛ በኋላ የአፑን ሊንክ ደግሞ እዚህ ጋር እንደምትመለከቱት የአፕሊኬሽን ሊንክ ብዬ አስቀምጫለሁ ማለት ነው። እቺን ናት ማለት ነው። እቺን እንትን አርግታችሁ እንትን መጠቀም ትችላላችሁ ማለት ነው። አሁንም ያልገባችሁ ነገር ካለ በዩዘር ኔምም በኮሜንት ሴክሽን ላይ በማስቀምጠው በቴሌግራም ቻናሌ ላይ ማናገር ትችላላችሁ። እንዲሁም ግሩፕ አለን ማለት ነው። እዛ ብዙ ልጆች ጎበዝ ልጆች አሉ ማለት ነው። ከእነሱ ጋር መወያየት ትችላላችሁ ማለት ነው። አሁንም ያልገባችሁ ነገር ካለ በኮሜንት አይቁኝ። ይመቻችሁ።